ሃይ ጋይስ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይኸው ዛሬ ያለህበትን አሳይ ያላችሁና እስቲ ይኸው ዋቸሞ ዩኒቨርሲቲ ግቢው ያለሁበት በጣም የሚያምር ግቢ ነው። በመካከለኛ ኢትዮጵያ ውስጥ ነው ያለነው። ይሄ በጣም ደቡብ ውስጥ በጣም የሚያምር ግቢ ነው። ይኸው አያችሁ ግቢውን፣ ከተማውን በደንብ እዩ። ይሄ ከተማው በጣም የሚያምር ከተማ ነው። ዩኒቨርሲቲው ራሱ መግቢያውን አያችሁት? በጣም እንዴት እንደሚያምር ሰዎች። ይሄው ያለሁበት ዩኒቨርሲቲ ይሄን ይመስላል። ዛሬ የመጣሁበት ዋና አላማ ማለት ነው ጋይስ፣ እኔ በጣም ዛሬ የሆነ ነገር በጣም የቆጨኛል እንደ ኢትዮጵያዊ ማለት ነው። እንደ ማንኛው ኢትዮጵያዊ በጣም የቆጨኝ ነገር አለ እና እሱ ምንድነው? ግን መልእክት አለኝ ከዛ በፊት ማለት ነው። ማለቴ መልእክት አለኝ ለተማሪዎች እንዲሁም ለትምህርት ሚኒስቴርም እንዲሁም ከቀበሌ እስከ ፌደራል ላለው ለኢትዮጵያዊ ለተባለ ለሁሉም ማለት ነው። እንዲሁም ከስሞል ቢዝነስ አፕቱ ትልቁ ኮርፖሬሽን ድረስ ማለት ነው መልእክት አለኝ። ይሄ ማለት ምንድነው? ዛሬ የመጣው ይሄ ቱሪስቱ ማለት ነው። ቲክቶክ ላይ አይታችሁ ከሆነ በጣም ብዙ ህዝብ ነበር አዲስ አበባ ላይ ሲጠይቀው ነበር፣ ቋንቋ ሲጠይቀው ነበርና ይሄ ዋናው የመጣሁበት ምክንያት በቃ ችግሩ እኛ ሀገር ላይ ያለው ነገር አንድ ነገር እንደ የትኛው አፍሪካዊ ሆነን ሰው ጋር እንዳናወራ መልእክታችን እንዳናስተላልፍ የሚያንቀን በረር ሆኖ የሚያስጨንቀኝ ነገር ቢኖር እንግሊዘኛ ቋንቋ ነው። ለዚህ እንግሊዘኛ ቋንቋ ደግሞ እኛ ለምንድነው እንደ ማንኛው አፍሪካዊ በደንብ ማናወራው? እንደ ኢንተርናሽናል አሁን ዓለም ወደ አንድ ግሎባል ደረጃ እየሄደች ነው፣ ኢንተርናሽናል እየሆነች ነው። ለዚህ ደግሞ ዋናው እኛን በረር ሆኖ እንዳንንቀሳቀስ ሀሳባችን ለዓለም እንዳንለወጥ ያለው ታሪካችን ኢትዮጵያ ከስሟ ባሻገር ያለውን ታሪክ የህዝቧን የካልቸሯን ያሳለፈችውን ታሪክ ሂስትሪ ሁሉ እንዳንገልጽ የሚያደርገን ትልቅ በረር ቢኖር እንግሊዘኛ ቋንቋ ነው። ለዚህ እንግሊዘኛ ቋንቋ ከኪንደር ግራንት አፕቱ 12 ላለው ከ12 እስከ ዩኒቨርሲቲ ከቀበሌ እስከ ፌደራል ከስሞል ቢዝነስ አፕቱ ኮርፖሬሽን ድረስ ያለው ነገር ሁሉ መንግስት ተረባርቦ ይሄንን ነገር ለማስተካከል እውነት እንደ ኢትዮጵያ ቤዚክ ኒድ አድርጎ ከርኩለም ውስጥ እንዲሁም ትምህርት ሚኒስቴርም ሌሎችን ሚኒስትሮችም እንደዚህ አካቶ ለምንድን ነው የማያስተምሩት? ደግሞ ሌሎችንም ቢሆን ለምሳሌ አሁን ለምንድን ነው ከኪንደር ግራንት ጀምሮ እስከ ሃይ ስኩል ያሉ መምህራን ስኮላርሺፕ የማያገኙት? ስኮላርሺፕ እነሱ ቢያገኙ አዲስ ነገር ተምሮ ቢመጡ ተማሪዎችንም እኮ ያስተምሩ ነበር። አሁን እኛ እህት ወንድሞቻችን ከዚህ ስንሄድ እንግሊዘኛ ቋንቋ አያውቁም። እኛ ራሱ እዚህ እንቸገራለን ዩኒቨርሲቲ ላይ ሆነን ማለት ነው። ስለዚህ ለምንድን ነው እንደዚህ የሚሆነው? እኔ አሁን በርግጥ የአካውንቲንግ እና ፋይናንስ ተማሪ ነኝ እና እዛ ላይ የሆነ አካውንቲንግ ፎር ፓብሊክ አድሚኒስትሬሽን የሚለው ኮርስ ምን ይላችኋል መሰለህ? government has the big power than group or individual ይላል። ስለዚህ ለምንድን ነው ገቨርንመንት ይሄን ያክል ፓወር ካለ ይሄን ያክል አቅም ካለ ለምንድን ነው አስተባብሮ ለምሳሌ ከውጭ መምህራንን ቀጥሮ ከኪንደር ግራንት እስከ ሃይ ስኩል ድረስ ላለው ተማሪዎች ከውጭ ለምንድን ነው መምህራን የማይቀጠሩት? እሺ ከውጭ መቅጠሩ እንኳን ኮስት ነው ካለ ለምንድን ነው ውስጥ ላይ ላሉት የተለያየ ስኮላርሺፖች ተዘጋጅተው እነኚህ መምህራን ውጭ ወጥቶ የማይማሩት? ለምንድን ነው ሁሉ ሎካል ነገር ብቻ የሆነው? ለምንድን ነው ኢንተርናሽናል ማይሆነው? ለምንድን ነው እኛ ከዓለም ወደ ኋላ እየቀረን ያለ ነው? በቋንቋ የራሳችን የውስጣችን መናገር ሲገባን የኢትዮጵያን ታሪኳን፣ ቅርጿን፣ መልኳን ሁሉም ነገር በእንግሊዘኛ ለዓለም መግለጥ እየቻለን ታስረን እንድንቀር ያደረገው ለምንድን ነው መንግስት? እና ጋይዝ ባላችሁበት ቦታ የምር ይሄንን ሼር አድርጉ። ለምንድን ነው እንዲሁም ግማሽ ኢትዮጵያ ለምሳሌ አሁን በትምህርት ሚኒስቴርም ቢሆን በግማሹ ሰርቪስ ለምንድን ነው በእንግሊዘኛ የማይሰጠው? ከቀበሌ እስከ ፌደራል ድረስ ለምንድን ነው ሰርቪስ በእንግሊዘኛ የማይሰጠው?
እና እንደዚህ አይነት ነገሮቹን እያካተተ መንግስት ቢሄድ ጥሩ ነው። እንደዛ እላለሁ። አመሰግናለሁ።